ቹመዲ ይባላለው። እንኳን ወደ ቻናሌ በሰላም መጣችሁ። የዚህ ቻናል ዋና ዓላማው የክርስቶስን ፍቅር ከሰዎች ሁሉ ጋር ሼር ለመደራረግ እና በእግዚአብሔር ቃል ለመተናነጽ ነው። ጆይን ስላደረጋችሁኝ በጣም ነው የማመሰግነው። በሳምንት አንዴ ቪዲዮ ፖስት አደርጋለሁ። እግዚአብሔር እኔን ካስተማረኝ፣ እግዚአብሔር እኔን ካበረታኝ ቃል ወስጄ በጸሎት ከተቀበልኩት ቃል ወስጄ ስለሆነ ሼር ማድረጋችሁ እንደምትጽናኑበት፣ እንደምታድጉበት፣ እንደምትበረቱበት ምንም ጥርጥር የለኝም። ጆይን ስላደረጋችሁኝ በጣም ነው የማመሰግነው። እንደ ሁሌው ደግሞ ማለት ነው እንደምለው ይሄን ቃል ሳስብ በጣም ህይወቴ ቻሌንጅ ሆኗል። ሼር ማድረጋችሁን ቃል ሳስብ ማለት ነው እና ለይቅርታ እንድፈጥን በጣም ልቤን ቻሌንጅ አድርጎታል። አንዳንድ ጊዜ የሆነ ተበደልኩ ምናምን ብለን ድርቅ የምንለው ነገር አለ አይደለ? እንትን ላለማለት ይቅርታ ላለማለት ምናምን ነገር ማለት ነው እና ኢቭን ክርስቲያን ሆነን ማለት ነው እና አንዴ በሆነ ጉዳይ በጣም ተበሳጭቼ ተነጫነጬ እግዚአብሔር ይሄንን እያጠናው ይሄን ቃል አስተማረኝና በጣም ፈጥኜ ነው በቃ በጣም ፈጥኜ like I release it ይሄንን ነገር በቃ ከህይወቴ በፍጥነት አስወግደዋለሁ። ምክንያቱም it's not worth ህይወቴን ከትንሽ ነገር ቢመስልም ትንሽ ነገር አይደለም ግን ትንሽ ነገርም ቢመስል ህይወት ያበላሻልና በጣም በቃ እግዚአብሔር የእውነት ቅዱስ አምላክ ነው። የእውነት በጣም ከምናስበው በላይ ቅዱስ አምላክ ነውና የሆነ 0.01 ኮንታሚኔሽን እንኳን አይቀበልም። ኃጢአትን እንትን አያደርግም፣ ቶለሬት አያደርግም። እሱ ቅዱስ ነው፣ እኛ ደግሞ እንድንቀደስ ይፈልጋል። እና በዚህ ቃል እስቲ ራሳችሁ እንድታዩበት እግዚአብሔር ቃል መስታወት አይደለ? ራሳችሁ እንድታዩበት ሼር አደርጋችኋለሁ። ቃሉ የሚገኘው ኤክሶደስ ዘጸአት 13:3 ነውና ይሄ ምንድነው? እግዚአብሔር የመጨረሻውን ተአምር 10ኛውን ተአምር ለእስራኤላውያን ከማድረጉ በፊት ሙሴን የሰጠው ኢንስትራክሽን ነውና አንድ ላይ እናንብበው። እሺ። ቂጣ እንጀራ ትበላለህ፣ በሰባተኛው ቀን ለእግዚአብሔር በዓል ይሆናል። 7 ቀን ሙሉ ቂጣ እንጀራ አትበላም። በአንተ ዘንድ እርሾ ያለበት እንጀራ አይታይ፣ በድንበርህም ሁሉ እርሾ አይታይ። በዚያ ቀን ከግብፅ ባወጣው ጊዜ እግዚአብሔር ስላደረገልኝ ነው ስትል ለልጅ ልጅ ትነግረዋለህ። እግዚአብሔርን በብርቱ እጅ ከግብፅ አውጥቶሃልና የእግዚአብሔር ሕግ በአፍህ ይሆን ዘንድ በእጅህ እንደ ምልክት በዓይኖችህ መካከል እንደ መታሰቢያ ይሁንልህ። በዓመት ወራት ይህቺ ስርዓት ጠብቃት። ካያችሁት ማለት ነው 6 ጊዜ እንደውም እዚህ ጋር ጽፌዋለሁ። ምንድን ነው መሰላችሁ? he mentioned like 6 ጊዜ ምን ይላል? እርሾ የሌለበት ቂጣ ብሉ። አንድ ቻፕተር ላይ እኮ ነው፣ አንድ ፓራግራፍ ላይ 6 ጊዜ ምን ይላል? እርሾ የሌለበት ቂጣ ብሉ። የመጀመሪያው ቀን እርሾ ሁሉ ከቤታችሁ አስወግዱ። አንደኛ እርሾ የሌለበት ቂጣ ብሉ። ሁለተኛ ስርዓቱ የመጀመሪያ ቀን እርሾ ከቤታችሁ ይወገድ ይላል። ሶስተኛው በሰባተኛው ቀን እርሾ ያለበት ቂጣ ይበላ ማንኛውም ሰው ይወገድ ይላል። ከዛ ደግሞ መጻተኛ እንኳን ቢኖር ከቤታችሁ ይውጣ ይላል። እንደገና ወርዶ እዛው ላይ እርሾ ከቤታችሁ አይኖር ይላል። ከዛ መጻተኛ እናንተ ብቻ አይደላችሁ፣ መጻተኛ ደግሞ ቢበላ ከዛ ይወገድ በቃ። ምክንያቱም እርሾ እንትን አይልም። እርሾ ያለበት ነገር ይሄንን ዘመን ሲያስቡ እግዚአብሔር እንዲበሉ አይፈልግም ማለት ነው። እና ከዛ 6ኛ ደግሞ ያላቸው እዛ ወርዶ እርሾ ያለበት ምንም ነገር አትብሉ በቃ ምንም ይላቸዋል ማለት ነው። እና በአንድ ፓራግራፍ ላይ 6 ጊዜ ነው እርሾ ያለበት ነገር አትብሉ የሚለው። እና ሁላችንም እንደምናውቀው እርሾ it's a representation of sin እና ትንሽ ኃጢአት ማለት ነው። ትንሽ በቃ ምንም ማለት እግዚአብሔር ህዝቡ እንዲቀደስ ይፈልጋል። ይሄን ጊዜ ሲያስቡ ተቀድሰው እንዲያስቡት ነው የሚፈልገው። ይሄ በአሮጌው ኪዳን ማለት ነው። በአዲሱ ኪዳን ላይ ደግሞ ማለት ነው I think ሁለተኛ ቆሮንጦስ ቁጥር 5 ላይ ምን ይላል መሰላችሁ? ሁለተኛ ቆሮንጦስ እዚህ ጋር ነበረ። ቁጥር 5 ምን ይላል መሰላችሁ?
7ኛ ምን ይላል መሰላችሁ? ጥቂት ከ6 ጀምሮ መመካታችሁ መልካም አይደለም። ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን? እንግዲህ ያለ እርሾ እንዳላችሁ አዲስ ሊጥ ተሆኑ ዘንድ አሮጌውን እርሾ አስወግዱ ይላል እና እግዚአብሔር ለእስራኤላውያኖች እርሾውን ሁሉ አስወግዱ ማለት ተቀድሰው ያንን ቀን እግዚአብሔር እርሾ እንዳልኳችሁ ሪፕሬዘንቴሽን በቢብሊካል ስኮላርስም አግሪ የሚያደርጉት እርሾ ኢዝ አ ሪፕሬዘንቴሽን ኦፍ ሲን እና ፖልም እዚህ ጋር መጥቶ ሪማይንድ ያደርጋቸዋል። አሮጌ እርሾ አስወግዱ ፋሲካችሁ ክርስቶስ ኢየሱስ ታርዷልና ይላል እና ጥቂት እርሾ የሆነ ነገር ጥቂት ኃጢአት ባይ ኔቸር መልቲፕላይ ያደርጋል ማለት ነው እና እኔ የሚገርማችሁ ነገር በሆነ ሰው ይሄን ቃል ከማንበቤ በፊት በሆነ ሰው በጣም ተበሳጭቼ ነበረ። እንዴት እንዲህ ትሪት ያደርገኛል ምናምን ብዬ በጣም ተናድጄ ምናምን ነገር ነበርና ውስጤ ንዴት ግን ያቺ ትንሽ ንዴት ሆና የጀመረች ነገር ወደ ብስጭት አድርጎ ከብስጭት ወደ ቂም እያደገ ከዛ ደግሞ ሰውየውን ሳስብ መናደድ ሁሉ እየጀመርኩ ማለት ነው እና አያችሁ እንዴት ፕሮግረስ እያደረገ እንደሚመጣ ማለት ነው። ጥቂቷ እርሾ ጥቂቷ ጥላቻ ሄዳ ወደ ቁጣ ከቁጣ ወደ አንፎርጊቭነስ አንፎርጊቭነስ ሲያድግ ደግሞ ምን ይሆናል መሰላችሁ? ቢተርነስ ይሆናል፣ መራርነት ይሆናል። መራርነት ልባችን ውስጥ ይቀበራል። ከዛ ምንድነው ከሰዎች ጋር አንችልም መቀበል አንችልም፣ ልባችን ተዘግቷል። ከእግዚአብሔርም መቀበል አንችልም፣ ሰማይ ምድርም ይዘጋብናል ማለት ነው። ከዛስ መራርነት ምንድነው? ፍሬ አልባ ያደርጋል። ቸርች ትመላለሳለህ፣ ትሄዳለህ፣ ትገባለህ፣ ትዘምራለህ፣ ትመጣለህ። በህይወት ላይ ግን ምንም ፍሬ የለም። ምክንያቱም መራርነት ልብ ውስጥ አለ። ምንም ነገር እንዳያድግ ያደርጋል። አሲዲክ ሶል ይሆናል ልባችን ውስጥ ማለት ነው ተቀምጦ ምንም ነገር ቢዘራበት ሊያድግ የማይችል ነገር እና እግዚአብሔር ደግሞ በዚህ ነገር አይከብርም እና ዛሬ ማይ አስክ ለእናንተም በእውነት ይሄን ቃል እንዳነበቁት በፍጥነት ሄጄ እግዚአብሔር ሆይ ምህረት አድርጌያለሁ አልኩኝ። ጌታ ሆይ ይቅር በለኝ በቃ እግዚአብሔር ሆይ I release this person ይሄን ሰው forgive አድርጌያለሁ even if I did not appreciate how that person treated me how that person እንዳናገረኝ እንዳናናቀኝ ምናምን ደስተኛ ባልሆነ እግዚአብሔር ሆይ I release this person ምክንያቱም መስቀል I think ሰምታችሁ ከሆነ እንደዚህ አይነት ሲነገር ማለት ነው መስቀል ወደ ጎንና ወደ ላይ ነው። that means our relationship ከእግዚአብሔር ጋር ወደ ላይ ነው ከዛ ወደ ጎን ነው። how we are with other people how we walked with other people affect our relationship ከእግዚአብሔር ጋር። በጥላቻ እየተመላለስን የጸሎት ሰው መሆን አንችልም። በቂም እየተመላለስን የጸሎት ሰው መሆን አንችልም። ባለማዊነት መንፈስ እየተመላለስን የጸሎት ሰዎች እግዚአብሔር እናውቃለን ማለት አንችልም እና ኢየሱስ ምን አለ? እንደውም ፍሬ ብታፈሩ አባቴ በዛ ይከብራል ይላል እና ለአባት ፍሬ የሚሆን ለአባት ክብር የሚሆን ፍሬ በህይወታችን መታየት አለበት እና ዛሬ በጌታ በኢየሱስም በህይወታችሁ ላይ ያለ ምንም አይነት እርሾ እንዲወገድ እንጸልያለን። በእውነት እግዚአብሔር ቃል ምን ይላል? ጠላትህን ከፊትህ አውጥቶ አጥፋው ይላልና በጌታ በኢየሱስም እርሾ የሆነ ነገር ከህይወታችሁ እንዲወገድ በኢየሱስም በእውነት በቂም መልክ የመጣ ነገር ቢኖር በብስጭት የመጣ ቢኖር በዲስአፖይንትመንት የመጣ ቢሆን በትዳር ጓደኛ ተጎድቶ የመጣ ቂም ቢሆን በዘር የመጣ ቂም ቢሆን እግዚአብሔር እንዲያስወግድ ደግሞ እንዲያሳያችሁ እማታውቁት አንዳንዴ እንትን ሆኖ ይቀመጣል። እንዴት ነው የምላችሁ? እንዴት ነው ከስር ሆኖ ይቀመጣል በተለያየ ነገር ተሸፍኖ ማለት ነው እና እግዚአብሔር እንዲያወጣ በቃ እንዲያሳያችሁ ጌታ ሆይ መርምረኝ ፈትሸኝ መቀመጤ ነኝ መቆሜ ነኝ እግዚአብሔር ሆይ ፍሬ አልባ መሆን አልፈልግም በአንተ ኪንግደም እግዚአብሔር አባት ሆይ ለአብ ክብር የሚሆን ፍሬ በህይወቴ እንዲታይ ይፈልጋለሁ እንለዋለን። በእውነት ቸርች ብቻ መመላለስ አልፈልግም። ህይወቴ ሲታይ እግዚአብሔር ፍሬ ያለው ሌሎች የሚበሉት የሚከፈል ህይወት እንዲኖረኝ ይፈልጋለሁ። በእውነት ይሄ አይነት ልብ እግዚአብሔር በቃ እንዲያሳየን አይደለ? አንዳንዴ ምክንያቱም ሰው በራሱ አይን ጠቢብ ይመስላል፣ በራሱ አይን ቅዱስ ይመስላል። የእግዚአብሔር ቃል ግን መመርመር ይችላል፣ መፈተሽ ይችላል እና እቺን ጸሎት ጸልያን እንጨርሳለን። በቃ ጌታ ሆይ በጌታ በኢየሱስ ስም ሃሌሉያ ስለመጣው ቃል እናመሰግናለን። እግዚአብሔር አባት ሆይ መልካም ነህ። አባት ሆይ በጌታ በኢየሱስ ስም
በህይወት ሽባ እንዳንሆን ቃልህን ትልካለህ እግዚአብሔር ሆይ። በህይወት ባረን እንዳንሆን ቃልህን ትልካለህ እግዚአብሔር ሆይ። እናመሰግንሃለን የዘላለም አምላክ። አሁን በህይወታችን ያለ ትንሽ መስሎ የተቀመጠ እርሾ ሳይስፋፋ በቃ ትንሽ ሆኖ የተቀመጠ ኃጢአት ሳይስፋፋ በጌታ በኢየሱስም በቃል ኃይል እንዲቆረጥ እንጸልያለን። እግዚአብሔር አባት ሆይ በልባችን ውስጥ አንተ የምታየው ነገር እንድታሳየን እንጸልያለን። እግዚአብሔር ሆይ ራስን አለመግዛት ቢሆን፣ እግዚአብሔር ሆይ ሃሌሉያ አለመታገስ ቢሆን፣ እግዚአብሔር ሆይ ፎርጊቭነስ ቢሆን፣ ላስት ቢሆን፣ እግዚአብሔር ሆይ ምንም አይነት እግዚአብሔር አባቴ ሆይ የምታየው ኃጢአት እግዚአብሔር ሆይ እኛ ግን ኃጢአት ነው ይብን ብለን ያልተቀበል ነው ያልማናቀው እግዚአብሔር ሆይ አሁን በቃል ኤክስፖዝ እንዲሆን እጸልያለሁ። ጳውሎስ እንዳለው ዕለት ተዕለት እንገደላለን አለ። ሃሌሉያ ለፕራይድ ዕለት ተዕለት መገደል እንዲሆን በእኛ ውስጥ ፕራይድ ዕለት ተዕለት በእግዚአብሔር ቃል እንዲገደል፣ አንፎርጊቭነስ እንዲገደል፣ ንቀት እንዲገደል፣ ራሳችንን ከሰዎች የበለጠ አድርገን ማሰብ እንዲገደል እግዚአብሔር አባት ሆይ ሃሌሉያ እኔ ትሁት ነኝ እንዳልክ ጌታ ሆይ የትህትና መንፈስ፣ የይቅር ባይነት መንፈስ፣ ወንድሜ ከኔ ይሻላል የሚል መንፈስ በጌታ በኢየሱስ ስም በእያንዳንዳችን ልብ እንዲሆን እጸልያለሁ። አንተ የማትወደው እርሾ ሆኖ ኮንታሚኔት ሊያደርግ ህይወታችንን ከአንተ ጋር ያለንን ሪሌሽንሽፕ እግዚአብሔር ሆይ በኢየሱስም በሰይጣን ቢሆን በራሳችን ድካም ቢሆን የተዘራ ነገር በኢየሱስም እንዲነቀል ጸልያለሁ። ሃሌሉያ ቅዱስ ነህ አንተ፣ ቅዱስ ነህ አንተ እግዚአብሔር ሆይ ሃሌሉያ። አባቶ ራሳችንን በቃል ቀደስን መንፈስ ስለሚያግዘን አመሰግናለሁ። ምንም አይነት ሩት ኦፍ አንፎርጊቭነስ፣ ሩት ኦፍ ቢተርነስ፣ ሩት ኦፍ ሪቤሊየስነስ በኢየሱስም አሁን አፕሩትድ ከልባችን ላይ እንዲሆን እጸልያለሁ፣ እንዲነቀል። ሃሌሉያ። ይሄ ዘር ከየት መጣ ሲሉ ጠላት ተኝተው ሳለ ዘራው አለ። ሃሌሉያ። ጠላት ተኝተን ሳለ ደክመን ሳለ የዘራው ዘር አሁን በቃል ኃይል ስለሚነቀል እናመሰግናለን። እግዚአብሔር ሆይ ይሄን ሜሴጅ ከሰሙ በኋላ ሰዎች ለይቅርታ እንዲፈጥኑ ጸልያለሁ። ሰዎች ለንስሐ እንዲፈጥኑ ይሄ ቃል እኔን ያደረገኝ እንደዛ ነው። እግዚአብሔር ሆይ ፎርጊቭ እንዳረግ፣ ሪሊዝ እንዳረግ፣ ሪሌሽንሺፕ ሪስቶር እንዲሆን እግዚአብሔር ሆይ ረድቶኛልና በኢየሱስ ክርስቶስም ይሄ ቃል የንስሐን መንፈስ በሰዎች ልብ ይዞ እንዲመጣ ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ ሃሌሉያ ይህ ስለሚሆን አመሰግናለሁ። ክብርና ምስጋና ላንተ ይሁን በኢየሱስ ስም አሜን። እንደተባረካችሁበት ተስፋ አደርጋለሁ። እኔም በጣም ነው ደስ ያለኝ። እንዳልኳችሁ ይሄ ቻናል ምንም አይነት ሂድን አጀንዳ የለውም። የእግዚአብሔርን ፍቅር፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ቃል ለሰዎች ሁሉ ሼር ማድረግ ነውና ሼር አድርጉ፣ ኮሜንት አድርጉ። I really want to hear what you guys have to say እና ፕሬየር ቶፒክም ካላችሁ ከታች ፖስት አድርጉ። እግዚአብሔር መልካም ነው። ቃሉን ሂዱና ደግማችሁ አንብቡት። ዘጸአት 13 ላይ ነው ያለው። ደግማችሁ አንብቡት። እንትኑ ደግሞ ከኒው ቴስትመንት ላይ ያለው ደግሞ አንደኛ ቆሮንቶስ ቻፕተር 5 ከቁጥር 6 ጀምሮ እስከ 8 ነው ያለውና ጥቂቱ እርሾ ሊጡን ሁሉ እንደሚያቦካ አታውቁምን? ጥቂቱ ቂም ህይወታችሁን ሁሉ ኢንቶክሲኬት እንደሚያደርግ እንደሚመርዝ አታውቁም ወይ? ጥቂት የሆነ ፕራይድ ህይወታችሁን ኮንታሚኔት እንደሚያደርግ በቃ ጥቂት የሆነ እርሾ ሪፕሌስት በህይወታችሁ ካለ ነገር ጋር ህይወታችንን እንዳበላሽ እኛ አባታችን ከኛ ፍሬ ይጠብቃል እና ፍሬያማ ዛፍ ነን እኛ ደግሞ ምክንያቱም የእግዚአብሔር መንፈስ ያለብን የክርስቶስ ደም የፈሰሰልን እግዚአብሔር መልካሙን ስራ በእኛ ውስጥ ሊሰራ የሚፈልግ ልዩ ህዝብ ነንና እግዚአብሔር ይረዳናል። እግዚአብሔር ይባርካችሁ። መዲ ነኝ። ቴንክ ዩ ሶ ማች ስላያችሁኝ።